ዛሬ ከአገልግሎት አንፃር አዲስ መሶብ ተገኝተናል። ምን ይመስላል? እስቲ አዲስ መሶብ እንዴትስ በአገልግሎት ደረጃ ከአዲስ አበባ ለየት ይላል የሚለውን ነገር ገብተን እናያለን። ይከተል። ይህ አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ዋና መስሪያ ቤት ክቡር የኢፌዴሪ ጠቅላይ ሚኒስቴራችን ክቡር ዶክተር አብይ አህመድ አሊ በጳጉሜ 5 2017 ዓ.ም ለአገልግሎት ክፍት ሆኗል። ሰላም እንኳን ወደ አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እንግዲህ ተቋሙ ላይ ያለውን ነገር ዞር እያልን እናያለን። ከዚህ ጋር ስንጀምር እንግዲህ መጀመሪያ ወደ ተቋማችን ተገልጋዮቻችን ሲመጡ መጀመሪያ ከጥበቃዎቹ ጀምረው ወደዚህ ከመጡ በኋላ ሪሴፕሽን ነው ማለት ነው እንትን የሚሉት። ከዛ እዚህ ጋር ያሉ ሰራተኞቻችን ደግሞ ወዴት መሄድ እንደሚፈልጉ አቅጣጫ እንትን ይላሉ ማለት ነው። ወዴት ሄደው መገልገል እንዳለባቸው። መጋጋትም አለበት እያስባለፈ። እሺ ይሄኛው ክፍል ደግሞ የሰርቪላንስ ክፍላችን ነው ማለት ነው። እዚህ አጠቃላይ በዚህም በቡሌ ክፍለ ከተማ ላይ ብራንች ላይ ቅርንጫፋችን ላይም እዚህም ያሉ ነገሮች ከውጭ ጀምሮ እዛ ጋር ምናልባት ብትመለከተው ውጭ ላይ ከአዲስ ሚዲያ ኔትወርክ ጀምሮ ያለው ግቢ ውስጥ ላይ ያለውን እንቅስቃሴ አጠቃላይ የምንቆጣጠርበት ክፍል ነው ማለት ነው። ከመጀመሪያ ከበሩ ጀምሮ አገልግሎቱን አግኝቶ እስኪሄድ ድረስ ያለውን ሲኩዌንስ በካሜራ የምንከታተልበት ክፍል ነው ማለት ነው። እዚህ ጋር እዚህኛው ክፍል ደግሞ ግራውንድ ላይ ነው ያለነው። ይህ ደግሞ የተገልጋይ ካፌቴሪያ ነው ማለት ነው። ተገልጋዮቻችን ሲመጡ 2-3 ሆነው ለአንድ ጉዳይ ሊመጡ ይችላሉ። ስለዚህ ለ2 እና ለ3 ሆነው ወደ የሚገለገሉበት ቦታ ይሄዱም። እዚህ ጋር መጥተው እስከዛ ድረስ አገልግሎት አንዱ አስፈጽሞ ሲመጣ አረፍ ብለው ሻይ ቡና የሚሉበት ቁጭ ብለው የሚገለገሉበት ክፍል ነው ማለት ነው። ይሄኛው ደግሞ እዚህኛው ጋር ደግሞ ዴኬር ነው ማለት ነው። ይሄን ዴኬሩ ተገልጋዮች ህፃን ልጅ ይዘው ቢመጡ እዛ ጋር አገልግሎት እስኪያስጨርሱ ድረስ የግድ እዚህ ጋር ተገልጋዮች ልጆቻቸውን በደንብ ተንከባክበው ምናምን ባሪፍ የሚያቆዩበት ቦታ ነው ማለት ነው እዚህ ጋር። ስለዚህ ይሄ መጫወቻ ቦታ ነው ማለት ነው። አይ አጠቃላይ ስለዚህ ልጆቻቸውን ሴፍ በሆነ መንገድ ነው በነገራችን ላይ እዚህ ጋር ህፃናቶች የሚቆዩት። ለምን እዚህ ጋር መዝግበው በስነ ስርዓት ፎርማሊቲውን አሟልተው ነው ፎርሙን ሞልተው ነው እዚህ ጋር የሚመጡት። እዚህ ጋር ካስሞሉ በኋላ እነሱ አገልግሎት እዛው እስኪያስጨርሱ ድረስ እዚህ ቢፈልጉ መጫወቻ ቦታ አለ፣ ከፈለጉ ደግሞ ማረፊያ ቦታ አለ። ሴፍ በሆነ መንገድ ልጆቻቸው ተጠብቀው መጨረሻ ላይ ተገልግለው ሲጨርሱ ልጆቻቸውን ይዘው ይወጣሉ ማለት ነው። አሁን እዚህ የምንገኝበት ፍሎር ደግሞ አንደኛ ፍሎር ላይ ነው። እዚህ ክፍል ላይ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ናሽናል አይዲ ይሰጣል። እንደገና ደግሞ ከዚህ በስተጎን እዚህ አገልግሎት አግኝተው ደግሞ ሌላ ቦታ እንዳይሄዱ እዚህ ጋር የተለያዩ ባንኮች አሉ። ኢትዮ ፖስት አለ፣ ቴሌኮምም አለ፣ እንደገና ደግሞ ንግድ ባንክም አለ። እነዚህ ባንኮች እዚህ ጋር የሆኑበት ዋነኛ ነገሩ እዚህ አገልግሎት ክፍያ ያለበት አገልግሎት ሲሆን ሌላ ቦታ ሄደው አይደለም የሚከፍሉት ማለት ነው። እዚሁ እንትን ይላሉ። እዚህ ጋር ክፍያ ፈጽመው እዚሁ ነው ጨርሰው የሚሄዱት ማለት ነው። አንድም ደግሞ በዲጂታል ክፍያ ከተለያዩ ከሙስና ነክ ነገሮችም የወጣ ነው ማለት ነው እዚህ የተሰጠ አገልግሎት። ምክንያቱም ምንም ከገንዘብ ንክኪ ጋር የወጣ ነገር ነው። ማንም ከእጅ እንትን አይልም። እዚህ ጋር ሰነዶች ማረጋገጫም አለ። ይህም በተመሳሳይ አገልግሎት የሚሰጥበት ነው። ቀጣይ ላይ እንግዲህ የውጭ ጉዳይ ሚኒስቴር ደግሞ ይመጣል፣ በቅርቡ ይገባል ወደኛ። የእሱም ደግሞ እዛ ጋር ይተምራል ማለት ነው። አግኝተው ከወጡ በኋላ አገልግሎት አሰጣጡ ምን እንደነበረ መስተካከል ያለበት ነገር ካለም እንደገና ደግሞ የረኩበትንም ምን እንደሚመስል አስተያየታችንን በዚህ ታብሌቱ እየሞሉ ይሄዳሉ ማለት ነው።
አስተያየቱ ሴኪውርድ የሆነ ነው። እዛው የሚፈልጉትን እንትን ጽፈው ሴንድ አድርገው መሄድ ማለት ነው። ብዙ ነገር ሰምተን የመጣ ነው። በተለይ አገልግሎት አንፃር መሶብ አንድ ማዕከል በቅርቡ ነው የተከፈተው። ከተከፈተ በኋላ ደግሞ በጣም ብዙ ሰዎች ይመጣሉ ሲገለገሉ በአገልግሎታቸው በዲጂታልነት ራሱ በፈገግታ እየወጡ ይገኛሉ። እዚህ ምስጢራችሁ ደግሞ ምንድን ነው? እውነት ነው። ምስጢሩ እንግዲህ ቅድም እንደነገርኩ አንደኛ ነገር እዚህ እንደመጡ ከውጭ ጀምሮ በደንብ ተንከባክቧቸው ነው አገልግሎት እንትን የሚሉት። ምናልባት እንኳን አሁን አካል ጉዳተኛ ምናምን ቢመጣ ከበር ጀምሮ ዊልቸር አለን ማለት ነው። ከዛ እነሱን የምንቀበልበት እዚህ መተው እዚህ ጋር ወዴት መሄድ እንዳለባቸው ሪሴፕሽን ላይ ይጠይቃሉ። ሪሴፕሽኖች ደግሞ መሄድ እስካለባቸው ቦታ ድረስ ሄደው አገልግሎት እንዲያገኙ ይደረጋል ማለት ነው። ይሄ ነው። ሁለተኛ ነገር ደግሞ ምቹ ሁኔታ ነው። እንዳየኸው እንደምታዩት እንግዲህ እንትናችን ምቹ ነው በሁሉም ነገር አካል ጉዳተኛም ቢመጣ እንዲሁም ደግሞ ማረፊያ ቦታውን ብትል ምንም ብትል በጣም አሪፍ በሆነ እንትን ስለሆነ እንግልትም የለውም። እዚህ ጋር ይሄ አሪፍ ስለሆነ በዛም ጭምር ነው። ሌላኛው ደግሞ አገልግሎቱ ብዙ አገልግሎት ነው አንድ ላይ ያለው ማለት ነው። ብዙ አገልግሎቶችን አንድ ላይ ነው የሚያገኙት። ከዛ ደግሞ የሆነ አገልግሎት ለማግኘት ክፍያ መፈጸም ካለባቸው ወደ ሌላ ቦታ ይሄዱ ማለት ነው። እዚቹ አጠገብ ላይ ንግድ ባንኮችን 2 ባንክ አለን፣ ፖስት አለን፣ ቴሌብር አለን። እነሱን እዚሁ እንዲያስከፍቱ በማድረግ ባይኖራቸው ራሱ እዚሁ እንዲያስከፍቱ ይደረጋል። ከዛ እዛው አገልግሎትን አግኝተው እንዲሄዱ ይደረጋል ማለት ነው። በተቻለ አቅም እንዲሁም ደግሞ የሚሰጠው ዲጂታል ነው። ከኛ በብር በእጅ ንክኪ ነገር ምናምን ወጥተናል ኖርማሊ ማለት ነው። አገልግሎት በሙሉ የሚሰጠው በዲጂታል ስለሆነ ምንም አይነት ከሌላ ነገር ጋር አይነካካም። አሰጣጣችን ዲጂታላይዝድ ነው። በደንብ ሰባችን እያደገች ነው። በደንብ ደግሞ እኛም እማኝነን። እናመሰግናለን። ብልጽግና ፓርቲ አስተሳሳሪ የሆነው ወይም ታላቅ የሆነ የኢትዮጵያን አንድነት የሚዘክረው አድዋ ተገኝተናል። እኔ ሴት ነኝ፣ ጦርነትን አልወድም። በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ፣ ጥሩ ታጥቀው ካላሉ ዘራፍ ይቆረጣል ከሞኝ በራፍ አካኪ ዘራፍ። ትልቅዬ ሙዚየም ውስጥ በአዲስ አበባ አድዋ ተገኝተናል። እዚህ አድዋ ትዘክራለች። አድዋን ውበት ሰጥቷታል። አራዳ ክፍለ ከተማንም ውበት ሰጥቷታል። ትላልቅ በርካታ አገልግሎቶች እናገኛለን እዚህ ላይ። ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ ትናንትና የአባቶቻችን ዋጋ የከፈሉበትን አድዋን አዲስ አበባ የተዘከረበት ሌላኛው የለውጡ ቱርፋት የፈሰሰበት ሜዳችን ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ
አብዛኛውን ጊዜ በአዲስ አበባ ላይ ወጣቶች የት ነው የሚያዘወትሩት? የት ነው የሚውሉት? ታዳጊዎችስ የት ነው የሚሆኑት? የሚል ጥያቄ በሰፊ ይጠየቃል። ዛሬ የምገኘው በአዲስ ከተማ ክፍለ ከተማ ወረዳ 13 ኒኮላ ሜዳ ላይ ነው። ይሄ ሜዳ ከዚህ በፊት የነበረና አሁን የሚገኝበት ዘላቂያዊ ሁኔታ ሙሉ ለሙሉ ተለውጦ እንደምታዩት በእግር ኳሳችን ላይ ከፍተኛ ሚናን እየተጫወተ የሚገኝ ትልቁ ሜዳችን ነው። አሁን የሲዳማ ቡና ዛሬ በአጋጣሚ እዚህ በመጣሁበት ሰዓት ላይ አግኝቻቸዋለሁ። የሲዳማ ቡና የሴት ሊግ ተጫዋቾችን እዚህ አግኝቻለሁ። እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ዛሬ እዚህ ሜዳ ስመጣ ነው አጋጣሚ እርሶን ያገኘሁት። ከየት ነው የመጡት? ማን ልበል? እሺ፣ አብዩ ከበደ ይባላል። የሲዳማ ቡና እግር ኳስ ክለብ የሴቶች ፕሪሚየር ሊግ የግብ ጠባቂዎች አሰልጣኝ ነኝ። ያው አሁን ወደዚህ የመጣ ነው አዲስ አበባ ላይ ነው ቶርናመንት እየተደረገ ያለው የፕሪሚየር ሊግ ሴቶቹ። ያረፍነው ወደ ቂርቆስ መሽፋለኪያ አካባቢ ነው። ግን ያው ከተማው ላይ ካሉ ሜዳዎች ብዙ የወንዶቹን ፕሪሚየር ሊግ ውድድሩ እዚህ ስለሆነ ከሜዳ ጥበት አንጻር ራቅ ብለን መተናል። ያው ማስተንፈሻ የሚሆኑ ሜዳዎች ክፍለ ከተሞቹ ላይ የተሻለ ስራዎች የተሰሩ ሜዳዎች ስላሉ ትብብሩን አግኝተን እዚህ ኒኮላ ሜዳ ላይ ተገኝተናል ትሬኒንግ ለመስራት። ኒኮላ ሜዳ እንዴት አገኛችሁት? አንዳንድ ጊዜ አዲስ አበባ ላይ በጣም ብዙ ሜዳዎች እየታደሱ ነው፣ እየተለወጡ ነው። የእግር ኳሳችን ሁኔታ በጣም እያደገ ይገኛል። ኒኮላ ሜዳ ያው ከሜዳው ከኢንተርናሽናል ሜዳ ማነስ ውጪ ሁሉ ነገር ያሟላ ነው። ክብር ትሪቪውኑ ቆንጆ ነው። ሜዳው መጫወቻው እንደ ልብ ነው የሚሰራው። ደህንነት የተጠበቀ ነው። ሙሉ ነገሩ ቆንጆ ሆኖ ምንድነው የሜዳው እጥረት ትንሽ ውድድር ማዘጋጀት የማይችል ሜዳ መሆኑ 11 ተጫዋች ልጆች አለማጫወቱ ክፍተት ቢሆንም ነገር ግን አካባቢ ላይ ላሉት ወጣቶች ትልቅ ማስተንፈሻ ትልቅ የተለያዩ ሜዳዎች አይተናል። ዚነፕ ብሪሞን አይተናል። ሳር ቤት ያሉ ሜዳዎች አይተናል። በጥራት ደረጃ ኒኮላ እጅግ በጣም የተሻለ ሜዳና ቆንጆ ሜዳ ነው። በዚህኛው ዘርፍ አንደኛ አማኝነን ብሎ ያስባል። እጅግ በጣም ካየናቸው ሜዳዎች አሁን አዲስ አበባ ላይ እየተሰሩ ካሉ ሜዳዎች እጅግ በጣም የተሻለ ነው። በስፋትም ደረጃ አሁን ሌሎቹ ጋር የተወሰነ ከዚህም ያነሱ ሜዳዎች አሉ። 5 ለ5 ብቻ የሚያጫውቱም አሉ እንደዚሁ ማስተንፈሻ ተብሎ የተሰሩ። ግን እንዲህ ሙሉ ክለብ ማሰራት የሚችሉ እንደዚህ አይነት ሜዳዎች የተወሰነ አሁንም በዚሁ መጠን እንደ ከተማው ስፋት ስራው እየተከተለ ቢሄድ የተሻለ ነው ብዬ አስባለሁ። ይህ ኒኮላ ሜዳ አሁን ላይ ታድሶ ነው ያየነው። ሳይታደስ በፊት ደግሞ ትላልቅ የእግር ኳስ ተጫዋቾች እዚህ ሜዳ ላይ ተጫውተው አድገው ለትላልቅ ፌዴሬሽኖች ተፈራርመው አሁን ላይ ለኢትዮጵያ እግር ኳስ ከፍተኛ ሚናን እየተጫወቱ መሆኑን እዚሁ ከተገኙ እማኞች አዳምጠናል፣ ሰምተናል። ለዚህም ደግሞ እኛ ምስክር ነን። ነው ልባችን፣ ሰላም ነው ስማችን፣ ዛሬም ታብባለች አዲስ ከተማችን።